የአብይ ጾም ወራት አንደኛ ሳምንት ሰኞ አንደኛ ንባብ ከኦሪት ዘሌዋውያን ምዕራፍ 19 ከቁጥር 1 እስከ 2 አልፎም ከ11 እስከ 18 እግዚአብሔር ሙሴን እንዲህ አለው፣ ለእስራኤል ሕዝብ ይህን ንገር፣ እኔ አምላካችሁ እግዚአብሔር ቅዱስ ነኝ፣ እናንተም ቅዱሳን ሁኑ። አትስረቁ፣ አታታልሉ፣ ውሸት አትናገሩ፣ ልትፈጽመው የማትችለውን ተስፋ በእኔ ስም አትስጥ። ይህን ብታደርግ ስሜን ታስነውራለህ። እኔ እግዚአብሔር አምላክህ ነኝ። ባልንጀራህን አታጭበርብረው ወይም ንብረቱን አትቀማው። ቀጥረህ የምታሰራውን ሰው ደሞዙን ለአንድ ቀን ሌሊት እንኳ በአንተ ዘንድ ሳታሳድር ወዲያው ክፈለው። ደንቆሮውን አትስደብ፣ አይነ ስውሩንም ለማሰናከል በፊቱ እንቅፋት አታኑር። አምላክህን ፍራ፣ እኔ እግዚአብሔር አምላክህ ነኝ። የፍርድ ውሳኔ በምትሰጥበት ጊዜ ታማኝና ትክክለኛ ሁን። ለሁሉም በትክክል ፍረድ እንጂ ድሃውን ለድህነቱ አድሎ አታድርግለት፣ ባለጸጋውንም ስለ ሀብቱ ብዛት አትፍራው። በሕዝብህ መካከል እየዞርህ የስም አጥፊነት ወሬ አታሰራጭ። ሰውን ወደ ሞት አደጋ የሚያደርስ ምንም ነገር አታድርግ። እኔ እግዚአብሔር አምላክህ ነኝ። በማንም ላይ ቂም አትያዝ። በእርሱ ምክንያት በደል እንዳትፈጽም ከእርሱ ጋር ያለህን አለመግባባት በስምምነት አስወግድ። ሰውን ሁሉ እንደ ራስህ አድርገህ ውደድ እንጂ በማንም ላይ በቀል አትፈጽም። ቂምም አትያዝ። እኔ እግዚአብሔር ነኝ። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 19 የመዝሙሩ መልስ፣ አምላክ ሆይ ቃልህ መንፈስና ሕይወት ነው። የእግዚአብሔር ሕግ ፍጹም ነው፣ ለነፍስ አዲስ ሕይወትን ይሰጣል። የእግዚአብሔር ትእዛዝ የታመነ ነው፣ ማስተዋል ለጎደላቸው ጥበብን ይሰጣል። አምላክ ሆይ ቃልህ መንፈስና ሕይወት ነው። የእግዚአብሔር ሥርዓት ትክክል ነው፣ ለልብ ደስታን ይሰጣል። የእግዚአብሔር ትእዛዝ ንጹህ ነው፣ ለአእምሮ የእውቀትን ብርሃን ይሰጣል። አምላክ ሆይ ቃልህ መንፈስና ሕይወት ነው። እግዚአብሔርን በፍርሃት ማገልገል መልካም ነገር ነው፣ ለዘላለም ጸንቶ ይኖራል። የእግዚአብሔር ሥርዓት ምንም እንከን የሌለበት እውነትና ትክክል ነው። አምላክ ሆይ ቃልህ መንፈስና ሕይወት ነው። ከወርቅ እንዲያውም ከተጣራ ንጹህ ወርቅ ይልቅ የተወደደ ነው። ከማር እንዲያውም ከማር ወለላ ይልቅ የጣፈጠ ነው። አምላክ ሆይ ቃልህ መንፈስና ሕይወት ነው። እግዚአብሔር ሆይ አንተ መጠጊያዬና ቤዛዬ ነህ። ንግግርም ሆነ ሐሳቤ በአንተ ዘንድ የተወደደ ይሁን። አምላክ ሆይ ቃልህ መንፈስና ሕይወት ነው። ከማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 46። በዚያን ጊዜ ኢየሱስ ደቀ መዛሙርቱን እንዲህ አለ፣ የሰው ልጅ በመላእክቱ ሁሉ ታጅቦ በክብር ሲመጣ በክብር ዙፋኑ ላይ ይቀመጣል። ሕዝቦች ሁሉ በፊቱ ይሰበሰባሉ። እረኛ በጎችን ከፍየሎች እንደሚለይ እርሱም ሕዝቦችን ይለያል። በጎቹን በቀኙ ፍየሎቹን በግራው ያቆማቸዋል። በዚያን ጊዜ ንጉሡ በቀኙ በኩል ያሉትን እንዲህ ይላቸዋል፣ እናንተ አባቴ የባረካችሁ ኑ፣ ዓለም ሲፈጠር ጀምሮ የተዘጋጀላችሁን መንግስት ውረሱ። ምክንያቱም ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታመሜ ጠይቃችሁኛል፣ ታስሬ ጎብኝታችሁኛል። በዚያን ጊዜ ጻድቃን እንዲህ ሲሉ ይመልሱለታል፣ ጌታ ሆይ መቼ ተርበህ አየንህና አበላንህ? መቼ ተጠምተህ አየንህና አጠጣንህ? መቼ እንግዳ ሆነህ አየንህና ተቀበልንህ? መቼ ታርዘህ አየንህና አለበስንህ? መቼ ታመህ ወይም ታስረህ አየንህና ጠየቅንህ? ንጉሡም በእውነት እላችኋለሁ ከእነዚህ ከወንድሞቼ አነስተኛ ለሆነው ለአንዱ እንኳ ያደረጋችሁት ሁሉ ለእኔ እንዳደረጋችሁት ነው ስል ይመልስላቸዋል። ከዚህ በኋላ በግራው በኩል ያሉትንም እንዲህ ይላቸዋል፣ እናንተ የተረገማችሁ ከእኔ ወዲያ ራቁ፣ ለሰይጣንና ለተከታዮቹ መላእክት ወደ ተዘጋጀው ወደ ዘላለም እሳት ሂዱ። ምክንያቱም ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም፣ ታመሜና ታስሬ አልጠየቃችሁኝም። እነርሱም ጌታ ሆይ ተርበህ ወይም ተጠምተህ፣ እንግዳ ሆነህ ወይም ታርዘህ፣ ታመህ ወይም ታስረህ መቼ አየንህና ሳንረዳ ቀረን ሲሉ ይመልሱለታል። ንጉሡም በእውነት እላችኋለሁ ከእነዚህ ከወንድሞቼ አነስተኛ ለሆነው ለአንዱ እንኳ ያላደረጋችሁት ሁሉ ለእኔ እንዳላደረጋችሁት ነው
ይላቸዋል። ስለዚህ እነዚህ ወደ ዘላለም ቅጣት ሲሄዱ፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።